የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ እንደምን ከረማችሁ እንኳን ለበዓለ ሆሳዕና በሰላም በጤና አደረሰን አደረሳችሁ ማለትን እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ለምን አህያዋን መረጠ በሚል አንድ አጠር ያለ ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለቻናሉ አዲስ የሆናችሁ የእንረዳዳ ቲዩቡን ሰብስክራይብ በማድረግ አዲስ ቪዲዮ በመለቅበት ጊዜ ኖቲፊኬሽን ደርሳችሁ የደወል ምልክቷን መጫንን አይዘንጉ መልእክታችን ነው። ሆሳዕና ለአርያም ሆሳዕና በቤተ ክርስቲያናችን አስተምሮ ከኒቆዲሞስ ረቡዕ ጀምሮ እስከ የፊታችን እሁድ ይታሰባል። ትርጉሙም ሆሳዕና ማለት እባክህ አድነን ማለት ነው። መድኃኒነት ማለት መድህን መሆን ማለት ነው። ሆሳዕና በአርያም ማለትም ከሰማይ የተገኘ መድኃኒት ማለት ነው። ይህንን በተለያየ ዝርዝር ስናየው አንደኛ ይህ በዓል ስናስብ ጌታ በመጀመሪያ በሰው ዘንድ የተናቁትን በእኛ በሰዎች እሳቤ እምንት የሆኑትን አስነስቶ በክብር ላይ ክብር ሰጥቶ ከሁሉ በላይ እንደሚያስቀምጣቸው ከዛም አልፎ የእርሱ ማደሪያ ዙፋን እንደሚያደርጋቸው ትልቅ ትምህርት የምንማርበት ቀን ነው። የእርሱ መቀመጫ ማደሪያ መኖሪያ ከመሆን የበለጠ ክብር የለም። ዛሬ በዓለማችን ከእግዚአብሔር ጋር መኖር ይልቅ የሰይጣን ማደሪያ መሆንን የመረጡ ብዙዎች ናቸው። እኛ ክርስቲያኖች ግን ከኀጢአት ሥራ ርቀን ሰይጣን የምናኝብን ሳንሆን እግዚአብሔር የምናኝብን ልንሆን ያስፈልጋል። ጌታችን ከደቀ መዛሙርቱ ሁለቱን ወደዛች አገር ሂዱ ብሎ የተናቀችውን አህያ ከነውርንጭላዋ ፈተው እንዲያመጡለት አዘዛቸው። እነርሱም ፈተው አመጡለት። ኪሩቤል ሊሸከሙት የማይችሉት አምላክ፣ ሰማይና ምድር የማይወስኑት የድንግል ማርያም ልጅ በተአምር በሁለቱም አህዮች ተቀምጦ ቤተ መቅደሱን ዞረ። እነዛ በሰው ዘንድ የተናቁት አህዮች ሰዎች ሁሉ የሚያጅቧቸው ሆኑ። እንኳንስ አንተ የተቀመጥክባት አህያ መሬት መንካት የለባትም እያሉ ልብሳቸውንና የዘንባባ ዝንጣፊ ይጎዘጉዙላቸው ጀመር። ወገኖቼ እግዚአብሔር ሲያድርብን አጃቢዎቻችን አክባሪዎቻችን ብዙ ናቸው። እሱ ከእኛ ጋር ሲኖር እኛም እርሱን በመፍራት ስንኖር በቅዱሳን መላእክት እንታጀባለን፣ እንጠበቃለን። መላእክት በእኛ ዙሪያ ይከትማሉ። ልበ አምላክ ዳዊት እንደተናገረው በመዝሙር 33 ቁጥር 1 እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መልአክ ይከትማል ይላል። እግዚአብሔር የሚያከብረ ስናከብረው ነውና እናክብረው። ለተናቁት፣ ላጡት፣ ለተቸገሩት እንዘንላቸው። ጌታችን ሊያስተምረን የፈለገው የተናቁትን ሳንንቅ እንድንጠይቃቸው፣ እንድንጎበኛቸው፣ በችግር ገመድ የተተበተቡ ወገኖቻችንን ዘወር ብለን እንድናያቸው ይፈልጋል። ይህም በመዝሙር ምዕራፍ 40 ቁጥር 1 በምስኪኑ በነዳዩ ላይ ያለውን መከራ አስቦ ምግቡን በረሃብተኞች ሆድ፣ መጠጡን በተጠሙት ጉሮሮ፣ ልብሱን በታረቁት አካል የሚያኖር ሰው ክቡር ነው ይላል ልበ አምላክ ዳዊት። ለድሆች እንድንራራ የርኅራኄ ልቦናን ይጨምርልን። ሁለተኛ እግዚአብሔር በታሰሩት እንስሶች ሊያስተምረን የወደደው ነገር አለ። የታሰሩት እንስሶች በኀጢአት ማሰሪያ የታሰሩ የሰው ልጆች ምሳሌዎች ናቸው። እግዚአብሔር ለእነዚህ እስረኞች ከኀጢአት እስራት እንዲፈቱ የሐዋርያት ተከታዮች የሆኑትን አባቶች ካህናትን መልእክተኞች አድርጎ በእነርሱ በኩል ከኀጢአት እስራት ተፈተው የእርሱ ማደሪያ እንዲሆኑ ፈለገ። ስለዚህ ስንቶቻችንን ከዚህ እስራት ተፈተን የእርሱ ማደሪያ ሁነን ምንኖረው? እንግዲህ
ራሳችንን በንስሐ እየመረመርን በዚህ በሕማሙ በእኛ በደል የሞተልን ፈጣሪ የማይከፈል ውለታውን እያሰብን ስለ ኀጢአታችን እያነባን በጸሎትና በስግደት ልናሳልፈው ይገባል። ሦስተኛ፣ ከሕፃናት ምስጋና እንዲፈልቅለት ማድረጉና መናገር የማይችሉ ድንጋዮችን ማናገሩ ነው። ይህም በመዝሙር ምዕራፍ 8 ቁጥር 2 ከሕፃናት አንደበት ምስጋናን ተቀበልክ ይላል። በዚህ ዕለት የ40 የ80 ቀን ሕፃናት የ1 የ2 ዓመት ሕፃናት ፈጣሪያቸውን አውቀው አመስግነዋል። ዛሬ በዚህ ዕድሜ ክልል ይቅርና ትልቅ እንኳን ሆነው የስንቶቻችን ልጆች ናቸው ፈጣሪያቸውን ያወቁት? ስንቶቻችንስ ነን ፈጣሪ ወደሚመሰገንበት ቦታ ልጆቻችንን ይዘን የሄድነው የወሰድናቸው? የሆሳዕና ዕለት እናቶች የዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ ለሰማይ ፈጣሪ ይዘምሩ ነበር። ታዲያ ከእናት ከአባታቸው ያዩ ሕፃናት ከእናታቸው ጀርባ ወርደው ፈጣሪያቸውን በመላእክት ምስጋና አመሰገኑ። ልጆች ከእኛ የሚያዩት ነገር ያስፈልጋቸዋል። ልጆች ስንዘምር ሲያዩ ይዘምራሉ፣ ስናስቀድስ ሲያዩ ያስቀድሳሉ፣ ስንጸልይ ሲያዩ ይጸልያሉ። ከወላጆች እነዚህን ሁሉ ይጠብቃሉ። ታዲያ ምስጋናን ጠልቶ ከዓለም መላእክት የተሰደደውን ሰይጣን ሕፃናት ሲያመሰገኑ ቀንቶ በጸሐፍት ፈሪሳውያን ልቦና አድሮ የሕፃናትን ምስጋና ለማስቆም ሞከረ። ጸሐፍት ፈሪሳውያን ጌታን እነዚህን ሕፃናቶች ሲጮኹ ትሰማቸዋለህ አሉት። አዎ እንዲያመሰግኑኝ ፈቃዴ ነው አላቸው። እባክህ ዝም አሰኝልን ስሎት ይባስ ብሎ የቢታንያ ድንጋዮችን አስነስቶ ሆሳዕና በአርያም እያሉ እንዲያመሰግኑት አደረገም። ፈጣሪን ብናመሰግነው ክብሩ ለእኛ እንጂ ለእርሱ የሚጨምርለት የሚቀንስበት ምንም ነገር የለምና እኛ ማመስገን ስናቆም ሌላ አመስጋኝ ያመጣል። እኛ ማስቀደም ስናቆም ሌላ አስቀዳሽ ያመጣል። እኛ መዘመር ስናቆም ሌላ ዘማሪ ያመጣል። የምብሰው ለእኛ ነውና እንደነዚህ ክፉዎች ፈሪሳውያን እንዳንሆን እንጠንቀቅ። አራተኛ፣ ጌታ ወደ ቤተ መቅደስ በገባ ጊዜ በቤተ መቅደሱ የማይገቡ ነገሮች እየተሰሩ አገኛቸው። ሻጮችና ለዋጮች የነፍስ ተግባር የሚፈጸሙበትን ቤተ መቅደስ ሥጋዊ ተግባር እየፈጸሙበት ንግዱ እየተጧጧፈ አገኘ። የገመድ ጅራፍ አበጀ፣ ማዕዳቸውንም ገለባበጠ፣ እየገረፈ አወጣቸው። ጌታ በቤተ መቅደሱ የማዘዝ ሥልጣን አለው። የእርሱ ማደሪያ የእርሱ መገለጫ ነውና እንግዲህ የእያንዳንዳችን አካል የእግዚአብሔር ቤተ መቅደስ መሆኑን ስንቶቻችን እናውቃለን? አካላችን የክርስቶስ አካል የክርስቶስ ቤተ መቅደስ ነው። በዚህ አካልና ቤተ መቅደስ የኃጢአት ሥራ ሊፈጸምበት አይገባም። የኃጢአት ሥራ መገበያያ መሆን የለበትም። የእርሱ ማደሪያ ነውና በጅራፍ እንዳንገረፍ ተገርፈንም ከክብር እንዳንወጣ እንጠቀቅ። ሁሉንም እየጠራረገ ከቤተ መቅደስ አስወጣቸው ይላል። ቤተ መቅደስ ክብራቸውን ስለናቁ ጌታ ይህንን አደረገ። የተጠራንበትን ዓላማ ስንስት ጅራፉን ያነሳልና ሁላችንም ከዚህ ሁሉ ድርጊት ተጠብቀን ንስሐ አባቶቻችንን አማክረን ሥጋ ደሙን ተቀብለን የመንግሥቱ ወራሽ እንዲሆን እግዚአብሔር በቸርነቱ ይፍቀድልን። የዛሬም በዚሁ አበቃው። መልካም በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።